بسم الله الرحمن الرحيم. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله وسلم وبارك عليه وعلى آله وأصحابه ومن اهتدى بهداهم إلى يوم الدين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أما بعد، السلام عليكم ورحمة الله وبركاته. إن شاء الله زاري دمو يمنا نساو الثاني كملونه بلفو ابن القيم رحمه الله تعالى راسن كفكر لموتات كحرام كهنا فكر حرام كهنا فكر راسن لموتات كونجل እንደዚሁም ደግሞ አንድ ሰው ከሚጠበቅበት ነገር ውስጥ የመጀመሪያ የጠቀሱት ነገር ምን ነበረ? አይንን ከሐራም መጠበቅ ነገር አውስተው ነበረ። አይንን ከሐራም መጠበቅ ደግሞ የሚያስገኛቸውንም 10 ጥቅሞችን ጠቅሰውልን ነበረ ማለት ነው። ዛሬ የምናነሳው አታኒ ሁለተኛው ሁለተኛው ሌላው መፍትሄ ያው እንግዲህ ጠያቂው የተፈተነበት በሽታ በፍቅር ነበረ። በፍቅር ተጎድቶ ነበረ። ከዛ ፍቅር ስሜት ለመውጣት ነው። አሁን ላይ መጨረሻ ላይ ነው ኢብኑል ቀይም ያመጡት። እስካሁን ድረስ ብዙ የወንጀሎችን መዘዞች ጠቀሱ። አሁን ግን ጠያቂው ወደ ጠየቀው ዋና መልሳቸው መጥተዋል ማለት ነው። አታኒ ሁለተኛው መፍትሄ ኢሽቲጋሉል ቀልቢ ቀልብን ቢዚ ማድረግ ነው አሉ። ኢሽቲጋሉ ቢዚ ማድረግ ነው። አልቀልቢ ቀልብን ቢዚ ማድረግ ነው። ቢማ የሱዱሁ በሚጋርደው በሚዘጋው ነገር عن ذلك ከዚህ ነገር በሚዘጋው ነገር ቀልብህን ቢዚ ማድረግ ነው። ከወንጀል ለመውጣት እንዲሁም ደግሞ አንድ ሰው ከሆነ ሱስ ለመውጣት ከሆነ ልምድ ለመላቀቅ ቀልቡን ቢዚ ማድረግ አለበት። ወያሁሉ በሚጋርድ ነገር በይነሁ በሱ በቀልቡና ወበይነ الوقوع فيه በዛ ነገር ላይ እንዳይወርቅ በሚከላክል ግርዶሽ በሚሆን ነገር ቀልቡን ቢዚ ማድረግ አለበት አሉ። ምክንያቱም ልብህን በኸይር ነገር ካልጠመርከው በሸር ነገር ይጠምድሃልና ማለት ነው። ብዙ ሱሶች፣ ብዙ ልምዶች፣ ብዙ መጥፎ የሆኑ ልማዶች ብዙ ጊዜ የሚያጠቁት ልቡ ባዶ የሆነን ሰው ነው። ልቡን ብቻ ሳይሆን ጊዜውንም እንዲሁ ቢዚ የማይሆን ሰው ብዙ ነገሮች ያጠቁታል ማለት ነው። ግን አሁን ኢብኑል ቀይም ምን አሉ? ቀልብን ቢዚ ማድረግ ነው አሉ። ወሁወ እሱም ቀልብህን ቢዚ የምታደርግበት ነገር ምንድነው? ኢማ ኸውፉን ሙቅሊቁን ወይ እረፍት የሚነሳ ፍርሃት ነው። ኢማ ወይም ኸውፉን ፍርሃት ነው። ሙቅሊቁን እረፍት የሚነሳ ፍርሃት ነው። አው ሑቡን ወይም ደግሞ ውደታ ነው። ሙዝዒጁን ወደ አላህ የሚያነሳሳ ፍቅር ነው። ወደ አላህ የሚያነሳሳ ሑብ ነው። ቀልብህን በዚህ ቢዚ አድርገው። ኸውፍ ሙቅሊቅ ስንል እረፍት የሚነሳ ፍርሃት ስንል ለምሳሌ ሰውየው ይህን ዚና ከሰራው እኮ አላህ ይቀጣኛል ወይ በሽታ ይይዘኛል ይሄን ብሎ የሚፈራ ከሆነ ወይ ክብሬ ይበላሻል ብሎ የሚጨነቅ አይነት ፍርሃት ከሆነ ይህ ኸውፍ ሙቅሊቅ ይባላል ማለት ነው። አው ሑቡን ሙዝዒጅ ደግሞ ወደ አላህ የሚያነሳሳ ፍቅር፣ ለምሳሌ ይህን ነገር ብተው እኮ አላህ ጀነት ይሰጠኛል፣ አላህ የኢማንን ጣዕም ይሰጠኛል ብሎ የሚጓጓለት ፍቅር መኖር አለበት። በዚህ ቢዚ ማድረግ አለበት ቀልቡን ማለት ነው። ግን ፈመታ ኸለል ቀልቡ አሉ ሱብሓነላህ። ፈመታ ኸለል ቀልቡ ቀልብ ባዶ በሆነ ጊዜ ሚን ኸውፊን ከመፍራት ባዶ በሆነ ጊዜ ማፈዋቱ እሱን ማጣቱ አضሩ ዐለይሂ በሱ ላይ ከባድ ከሆነ ይበልጥ የከፋ የሆነን ነገር ሚን ሑሱሊ ከማገኘት ይልቅ ሃዘል መሕቡቢ ይህን ተወዳጅ የሆነ ማለትም ይህን ሐራም ነገር ማለት ነው። ለሱ ተወዳጅ እሱ ነው አይደለ? ያን ነገር ከማገኘት ይልቅ ቀልቡ ከፍራቻ ባዶ ከሆነ ገና ነው። ጀዋቡ ገና ነው። ይቀጥልና የበለጠ ግልጽ የሚሆንላችሁ መጨረሻ ላይ። ግን ምን ማለት መሰላችሁ? አሁን እዚህ ላይ ያሉ ያሉት የዚህን ኸውፍ ስናነሳ ለምሳሌ አንድ ሰው ዚና መስራት ወይ ደግሞ ሐራም ማየት አማረው እንበል። ይህ ሰው ልብ ውስጥ ግን አንድ ፍራቻ ከሌለ ይህን ተግባር ያደርገዋል። ምን አይነት ፍራቻ? ለምሳሌ ይህን ሐራም ነገር በመስራቴ የማጣው ሌላ ትልቅ ነገር አለ። ለምሳሌ አላህን ውደታ አጣለሁ ወይ ጀነትን አጣለሁ ብሎ ማሰብ አለበት፣ መፍራት አለበት። ከዛስ ይህን ሐራም አገኘች ደግሞ ከምደሰተው ይልቅ ያን ትልቅ ነገር ጀነትን ማለት ነው የአላህ Subhanahu Wa Ta'ala ጸጋ ማለት ነው ያንን ማጣቴ በእኔ ላይ ጉዳቱ ይበልጣል ይሄን ብሎ ማሰብ አለበት።
ይህም ብሎ መፍራት አለበት። ነገር ግን ልብ ከዚህ አይነት ፍራቻ ባዶ ከሆነ የሚፈራው ነገር ከሌለ እዚህ ውስጥ መውደቁ አይቀርም። ስለዚህ የመጀመሪያው ምንድነው? ኸውፍ መፍራት ይኖርበታል። ጀዋቡ ገና ነው እንዳልኳችሁ፣ የዚህ አረፍተ ነገር መልሱ መጨረሻ ላይ። ሁለተኛው መከላከያ ደግሞ አው ኸውፊ ወይ መፍራት ነው። አው ወይም ደግሞ ኸውፊን ከመፍራት ባዶ ከሆነ እያለው ጋር ትመልሱታላችሁ። ፈመታ ኸለል ቀልቡ ቀልብ ባዶ ከሆነ ሚን ኸውፊን ከፍራቻ አላችሁ አይደለ? አሁን ደግሞ ከመፍራት ባዶ ከሆነ ምንድን ከመፍራት ማ ሑሱሉሁ ያ ነገር መከሰቱ መምጣቱ አደሩ ዐለይሂ በሱ ላይ ጉዳቱ ይበልጥ የከፋ የሆነን ሚን ፈዋቲ ከማጣት ይልቅ ሀዘል መሕቡብ ይህን ተወዳጅ የሆነ ነገር ተወዳጅ እያልን ያለ ነው። ይህን ሐራም ነገር ነው። እሱ ዘንድ የተወደደው እሱን ነው። ይህን ነገር ለመርሳት ነው። እዚህ ጋር ደግሞ ሁለተኛ ተቃራኒ የእሱ ተቃራኒ ነው። ጠይብ ይህ ደግሞ የሚያመጣውን መዘዝ መፍራት ነው። ያ ማጣት ነው አይደለ? የመጀመሪያው ማጣትን ነው የሚፈራው። ይህ ደግሞ የሚያመጣውን መዘዝ መፍራት ነው። እንደ ቅድሙ ምሳሌ ስናደርግ ምን ማለት ነው? ምሳሌው ለምሳሌ ይህን ሐራም ነገር ብሰራ የሚመጣብኝ መዘዝ አለ። ለምሳሌ ጀሃነም ሳል ሊሆን ይችላል፣ የዱንያ ውርደት ሊሆን ይችላል፣ ሰው ዘንድ መጠላት ሊሆን ይችላል፣ ተቀባይነት ማጣት ሊሆን ይችላል፣ ወይ ደግሞ ዱንያ ላይ ሀብት መውረድ ማጣት፣ ድህነት፣ መሰቃየት ወማሽበህ ዛሊክ ያ ነገር አለ። ያ የሚመጣብኝ መዘዝ ደግሞ አሁን ይህንን ሐራም ነገር ባለማገኘቴ በመተዌ ከሚሰማኝ ህመም ይበልጥብኛል ብሎ መፍራት። ይህ ፍራቻ ከሌለስ ማለት ከምቀጣው ቅጣት ይልቅ አሁን ስሜት የማርካት ይበልጥብኛል ብሎ ካሰበ አሁን ወንጀል ላይ ይወድቃል ማለት ነው። ዋህ መጨረሻ ላይ ይበልጥ ቅል ሲሆን፣ ሶስተኛው መከላከያ ደግሞ አው መሐበቲ ወይ ደግሞ ከመውደድ ከዚህም ባዶ ከሆነ ከመውደድ ባዶ ከሆነ ፈመታ ኸለል ቀልቡ የሚለውን አብራችን ነው የምታመጡ። አሁንም ባዶ ከሆነ አው ወይም ደግሞ መሐበቲ ከመውደድ ባዶ ከሆነ ምን ከመውደድ ማሁወ አንፈዕ ለሁ ማሁወ የሆነን ነገር አንፈዑ ለሁ ለሱ በጣም ጠቃሚ የሆነን ነገር ወኸይሩን ለሁ ለሱ የበለጠ መልካም የሆነን ነገር ሚን ሃዘል መሕቡቢ ከዚህ ተወዳጁ ምን ነው አለን? ሐራሙ ነገር ማለት ወፈዋቱሁ አضሩ ዐለይህ ሚን ፈዋቲ ሃዘል መሕቡቢ ጠይብ ወፈዋቱሁ ማጣቱ ማለትም ደግሞ ትልቁን ነገር ማጣቱ አላህን ጀነትን ማጣቱ አضሩ ዐለይህ ጉዳቱ ይበልጥ የከፋ ሚን ፈዋቲ ከማጣት ይልቅ ሃዘል መሕቡብ ይህን ተወዳጅ የሆነ ሐራም ነገር ከማጣት ይልቅ ይህም ቀልቡ ውስጥ ከሌለ ባዶ ከሆነ ሶስተኛው መፍትሄ የሁለቶቹ ተቃራኒ ነው፣ መውደድ ማለት ነው። ምን ማለት ነው? ልብ ሐራምን የሚተው የተሻለ ተወዳጅ ሲያገኝ ነው። ጠይብ ለምሳሌ ሰውየው ከዚህ ከምጎተጉተ ቆሻሻ ፍቅር፣ ከዚህ ዝሙት፣ ይህን ሐራም ነገር ከመመልከት፣ ይህን ሐራም ነገር ከማድረግ ለእኔ በጣም ጠቃሚና በላጭ የሆነ ተወዳጅ አለ፣ ኢማን አለ፣ የቀልብ መረጋጋት አለ፣ የተረጋጋ ህይወት አለ። ያንን ትልቁን ወዳጅ ማጣት ደግሞ ይህንን ሐራም ነገር ከማጣት ይልቅ ይጎዳኛል ብሎ ማመን ጠይብ መውደድ አለበት ማለት ነው። ከነዚህ ነገራቶች እስካሁን ከጠቀስናቸው ነገራቶች ግን ቀልቡ ባዶ ከሆነ ይህ ልብ እስካሁን በጠቀስናቸው መሰረት ከሆነ ለም የጂድ ጀዋቡ እዚህ ጋር ነው። ለም የጂድ አያገኝም ቡደን መፈናፈኛ አማራጭ የለውም ሚን እሽቅ ሱወሪ ሚን እሽቂ ከማፍቀር አሱወሪ ምስሎችን ከማፍቀር ቅርጻ ቅርጾችን ከማፍቀር። እዚህ ጋር ግን የተፈለቀው እሽቅ ሲባል ፍቅርን ነው እያሉ ያሉት። በቃ እሽቅ ሑብና እሽቅ ልዩነት አላቸው። ለምሳሌ ሑብ ስንል ንጹህና ሚዛናዊ የሆነ ፍቅር ነው። በቁርአን በሐዲስ የተወደሰ አላህ ሱብሓነሁ ወተዓላ ረሱል ዓለይሂ ሰላቱ ወሰላም በተለያዩ አጋጣሚዎች የነገሩ። ለምሳሌ አላህን መውደድ፣ ረሱሉን ሰለላሁ ዐለይሂ ወሰለም መውደድ፣ ለትዳር አጋራችን ያለን ፍቅር፣ ለሙስሊም ወንድሞቻችን ለእህቶቻችን የምንሰጠው ፍቅር ያ ሑብ ነው። እሽቅ ግን የምንለው ቋንቋው ለራሱ ወሰን ያለፈ ፍቅር ነው። ልብን የሚቆጣጠር ከአላህ የሚያርቅ ጠይብ ማንኛውም ኪታብ ከዚህ ርዕስ ጋር የተያያዙ ከረቃኢቅም ሆነ ከነዚህ አይነት ርዕሶችን ስለ እሽቅ ስለ ፍቅር ሲያወሩ እሽቅ ከተባለ ይህንኛው ነው ማለት ነው። አሁን ብዙዎች የተለከፉበት ማለት ነው። ሑብ የሚለው ቃል አይገልጸውም። አእምሮን የሚያሳውር ባለቤቱን ለፍጡር ባሪያ የሚያደርግ እሱ ነው እሽቅ ብሎ ማለት ነው። ስለዚህ ምናሉ ለም የጂድ አያገኝም ቡደን መፈናፈኛን አማራጭ ማምለጫን አያገኝም ሚን እሽቅ ሱወሪ ምስሎችን ከማፍቀር ማለት ፍቅር ላይ ከመውደቅ ቅሮት የለውም። ባጭሩ ሼኹ እያሉ ያሉት ጀነትን ማጣት ፍራቻ ከሌለ ወይም ጀሃነም የመግባት ፍራቻ ከሌለ ወይም አላህን የመውደድ ስሜት ከሌለ ከነዚህ ከሶስቱ ነገራቶች ልቡ ባዶ ከሆነ ለም የጂድ ቡደን ምንም መፈናፈኛ የለም፣ ቀጥታ ፍቅር ውስጥ ይወርቃል።
ይህ ነው ጽንሰ ሐሳብ። طيب نعم قال وشرح هذا وشرح هذا የዚህም ማብራሪያ የበለጠ ግልጽ ለማድረግ أن النفس አንዲት ነፍስ እኮ لا تترك አትተውም محبوبا የምትወደውን ነገር ነፍስ አትተውም إلا لمحبوب ለሌላ ተወዳጅ ብላ ቢሆን እንጂ ምን አይነት ተወዳጅ አዕላ ሚንሁ ከሱ ከመጀመሪያው የበለጠ የላቀ ቢሆን እንጂ ለዛ ቢሆን እንጂ አትተውም። ሹፉ ባረከላሁ ፊክ የሰው ልጅ ነፍስያ ልክ እንደ ህፃን ልጅ ነው። ለምሳሌ አንድ ህፃን ልጅ የያዘውን ምላጭ ወይ ደግሞ እጁ ላይ የሆነ ቆሻሻ ይዞ ከሆነ ያንን ነገር ከሱ መንጠቅ ብትፈልጉ ከህፃኑ በግድ አትቀሙትም አይደል? ያለቅሳል፣ ይቀየማል። ነገር ግን ከዛ በእጁ ከያዘው ነገር በተሻለ መስጠት አለባችሁ። አዕላ ሚንሁ ያሉ ሼኹ ለምሳሌ ብር ስታሳዩት፣ ጣፋጭ ነገር ቸኮሌት ስታሳዩት፣ ይሄውን ከሄን ስትሉት ያ በእጁ የያዘውን ነገር ይተዋል። ነፍስያም እንደዚህ ይሆናል። ሐራም የሆነም ፍቅር ወይ ሱስን የምትተወው ከዛ የተሻለ ጣፋጭ፣ ከዛ የተሻለ የኢማን፣ ከዛ የተሻለ ዚክር ካልሆነ በስተቀር አገኝታ አትተወው። ይሄንን ጣፋጭ የቀመሰ ሰው ወላሂ እዛ ውስጥ አይቆይም። طيب ጥሩ መንሃጅ ላይ ሆነው ጥሩ ዚክር ላይ አላህን መፍራት ላይ ሆነው የሆነ ሰዓት ወደ ፍቅር ወደ ልባቸው ወደ መጥፋት ወደ መበላሸት ቢገቡም የሆነ ሰዓት ይመለሳሉ ኢንሻአላህ። ምክንያቱም ያውቃሉ፣ ያን ቀምሰዋል። የአላህን በመዘከር ውስጥ ያለውን በመዘከር ውስጥ አላህ ሱብሓነሁ ወተዓላን በማውሳት ውስጥ ያለውን ስለቀመሱት የሆነ ሰዓት ይወጣል። طيب ስለዚህ ምን እያሉ ነው? ልዋጭ ታስፈልጋለች፣ ከሱ የተሻለ ለውጥ ትፈልጋለች። ለዛ እኮ ነው ያፈቀሩትን ለመርሳት የመጀመሪያው የተሻለው በላጩ ወላሂ ማግባት። አረሳትም እንዴት ረሳዋለሁ ምናምን የሆነ ሰዓት ላይ ሐረካ ሊያደርግ ይችላል፣ ግን እንዳልነበረች አድርጎ ይረሳል፣ እንዳልተፈጠረች አድርጎ ይረሳል። ዋضح። ስለዚህ ለዛ እኮ ነው ሐፍሳ ቢንት ዑመር ረዲየላሁ ዐንሃ ባለቤቷ ያኒ ኹነይስ ኢብኑ ሁዛፋ ይመስለኛል ስሙ ካሳተኩኝ፣ ሲሞትባት ዑመር ረዲየላሁ ዐንሁ አባቷ ማለት ነው የመጀመሪያ ስራቸው ባልነበር የፈለጉላት። ወደ ዑስማን ረዲየላሁ ዐንሁ ሄዱ፣ ወደ ተለያዩ ሱሐባዎች ሄዱ አይደለ? ከዛስ ረሱል ዓለይሂ ሰላቱ ወሰላም አገቧት። ዑመር ሐፍሷን እስኪያግቡልኝ እያሉ ይጠይቁ ነበር። እነ ዑስማን እና አቡበክርን ሲዲቅ ረዲየላሁ ዐንሁ ይጠይቁ ነበር። ለምንድን? ባሏ ሞቶባታል ኹነይስ። በቃ እንዳታዝን ያንን ሐዘን የሚያጠፋላት ደግሞ አዕላ ሚኑ ከዛ የተሻለ ነገር መተካት ይኖራል። طيب ይህ ትልቅ መሰረት። በቃ እንደማይሆን እንደማትጋቡ ዘር እንደማትመሰርቱ ካወቃችሁ ይከብዳል። ላይ ነው አንተ ምንድነው ላፍህ እንደዚህ ቀላል ዋው እያሉኝ የሚያዳምጥም ይኖራል፣ ግን ከዑለማዎች በላይ መካሪ የለም። طيب የልብ ዶክተር ኢብኑል ቀይም ረሂመሁላሁ ተዓላ እሳቸው ናቸው እየመከሩን ያሉት። አው ኸሽየቲ ወይ ከመፍራት የተነሳ ትተዋለች። አንድ ነፍስ የለመደችውን ነገር የምትተው አው ኸሽየቲ ወይ ከመፍራት የተነሳ ትተዋለች። መክሩሂን የሚጠላን ነገር መጥፎን ነገር ፈርታ፣ ሕሱሉሁ እሱ መከሰቱ መምጣቱን ፈርታ፣ አضሩ ዐለይህ በሱ ላይ ጉዳት ይበልጥ የከፋ የሆነን ሚን ፈዋቲ ከማጣት ይልቅ ሃደል መሕቡቢ ይህን ተወዳጅ ነገር ሐራም የሆነውን ነገር ፈርታ ምን ትለዋለች? ትተዋለች። አያቸው ሁለተኛው መፍትሄ ነው። ነፍስያ አንድ ነገር እንድትተው የሚያደርጋት ምክንያት ሁለተኛው ፍርሃት ነው። ምን ማለት ነው? ለምሳሌ ይህን ሐራም ነገር ብሰራ ወይ ብበላ የሚመጣብኝ መዘዝ አለ፣ በሽታ አለ፣ ውርደት አለ፣ ጀሃነም አለ፣ ቅጣት አለ ብሎ ይፈራል። ያ የሚመጣብኝ መዘዝ ደግሞ አሁን ይህንን ሐራም ነገር በማጣቴ ከሚሰማኝ ህመም ጉዳቱ ይበልጥ። ይህም ብሎ ማሰብ ነው። طيب ለምሳሌ እንበል አንድ ሰው ጣፋጭ ምግብ በጣም ይወዳል እንበል። ነገር ግን ዶክተር ይህን ነገር አትብላ አለው። ይህን ነገር ከዚህ በኋላ አትመገብ አለው። ይህን ከተመገብክ ትሞታለህ አለው። አሁን ሰውየው ምግቡን መውደዱን አላቆመም። ነገር ግን የሚመጣበትን ሞት የሚመጣበትን መዘዝ ፈርቶ ምን ይለዋል? ይተዋል። طيب ሐራምንም የምትተው በዚህ መንገድ ነው፣ ቅጣቱን በመፍራት ነው እንጂ እኮ ደስ ይላል እኮ ለጊዜው ለመስራት ሁሉም ይፈልጋል እኮ። ለጊዜው ለነፍስያ እኮ ደስ ይላታል። የፈለጉትን መብላት፣ የፈለጉት ቦታ ሂዶ የፈለጉትን ማድረግ፣ እንደፈለጉ መዝለል ደስ ይላል ለጊዜው። ግን ይህ መፍራት ይኖርባታል። طيب ከዛስ በኋላ አይነ ለዘቱ አምስ ኢብኑል ጀውዚ ረሂመሁላህ እንዳሉት ያ የትላንትናው ደስታ የት ነው? طيب ያ ትላንትና ያጣጣምከው ወንጀል የት ነው? ያ ስትደሰትበት የነበረው አየው። ከዚህ በኋላ አልሰራውም ወንጀል ይህንን ነገር አልደግመውም ብለህ ምለህ ተገዝተህ ከዛ ወንጀል ለሰዓታቶች ለቀናታቶች ከወጣህ በኋላ ደግመህ ትመጣበታለህ። አልቅሰህበት ነበር እኮ። ግን አይነ ለዘቱ አምስ ይሄ አእምሮ ላይ ይምጣ። ያ የትላንትናው ደስታ የት ነው? ትላንትና ይሄ ወንጀል ፈጽሜው ነበር፣ ራሱን ይህንን ድርጊት አድርጌው ነበር፣ ግን የትላንትናው ደስታ የት ነው? አልቋል፣ ሂደዋል።
ذهبت وأبقت ندما ሄደች ግን ጸጸትን ጥላ ሄደች። طيب قال وهذا ይሃሉ ኢብኑ አልቀይም ይህ ደረጃ ለመድረስ ይህንን ለማወቅ يحتاج صاحبه ባለቤቱ ያስፈልገዋል፣ ሰውየው ያስፈልገዋል ኢላ አምረይኒ ወደ ሁለት ነገራቶች ማለት እነዚህን ነገራቶች የሚጠቅመውንና የሚጎዳውን አነጻጽሮ ለመተው መልካሙንና ጥሩ መጥፎውን ለመለየት ሁለት ነገራቶች ያስፈልጉታል። ኢንፈቀደሁማ እነዚህን ሁለቱንም ካጣ አው አሐደሁማ ወይም አንደኛውን ካጣ ለም ينتفع بنفسه በራሱ አይጠቀም በነፍሱ አይጠቀም። ሱብሃንአላህ አያችሁ ወንድሞች እህቶች፣ ይህም ምርጫ ለማድረግ ማለት ጥሩውን መርጦ መጥፎውን ለመተው ዝም ብሎ አይቻልም። ሰውየው ሁለት መሳሪያ ያስፈልገዋል። ሁለት መሰረታዊ መሳሪያዎች ያስፈልጉታል። እስኪ እነዚህ መሳሪያዎች እነማን ናቸው እንመልከታቸው። አሐዱሁማ አንደኛው ከሁለቱ አንደኛው እነዚህ መሳሪያዎች ወንጀልን በዚህ አይነት ሁኔታ ለመተው የሚያግዝህ ምንድነው? በሲረቱን ሰሒሐቱን በሲረቱን ሰሒሐቱን ጤናማ የሆነ የልብ እይታ ነው። በሲራ ማለት የልብ እይታ ጤናማ የሆነ የልብ እይታ ነው። በቃ ልቡ አላህ ሱብሓነሁ ወተዓላ የሰጠው በሲራ መኖር አለበት። ዩፈርዲቁ ቢሃ በእርሷ የሚለይበት ቢሃ ማለት በበሲራ ማለት ነው የሚለይበት በይነ ደረጃቲ በደረጃዎች መካከል አልመሕቡቢ የተወዳጅ ነገርና ወልመክሩህ የተጠላ ነገሮችን የሚለይበት በሲራ መኖር አለበት። የመጀመሪያው በሲራ ነው። በሲራ ማለት ያው ነገሮችን መጨረሻቸውን ማየት፣ ዝም ብሎ በአይን ማየት አይደለም። ወደፊት ምን ሊሆን ይችላል፣ ምን ሊያመጣ ይችላል ብሎ ማሰብ። አያችሁ በቃ አንድ ወንጀል ለመስራት ልክ ልባችሁ ሲያስብ መጨረሻው ምንድነው ብላችሁ ሰው እሺ፣ ከዛስ በኋላ አደረኩት፣ ከዛስ በኋላ እደሰትበታለሁ ወይንስ አለቅስበታለሁ ወይንስ ኢማኔን አጣበታለሁ? طيب ከዛስ በኋላ በሲራ ያስፈልገዋል። ለምሳሌ ህፃን ልጅ እኮ እሳት ሲያይ እሳቱ ያምረዋል አይደል? ስለሚበራ ድምላይት ሊመስለው ሁሉ ይችላል። እጁንም ሊልክ ይችላል ወደሱ። ለምን? በሲራ የለውማ የሚያቃጥል መሆኑን አያውቅም። ትልቅ ሰው ግን አያደርገው። ልክ እንደዚሁ ዚና ወይ ደግሞ ሐራም ስታው በውጭ ሊያምር ይችላል። በሲራ ያለው ሰው ግን ውስጡ ያለውን መርዝ ያውቃል። ለምሳሌ ይሄን አዳ ወደዋ ከቀራ በኋላ የሆነ ሰው ወደ ወንጀል ሲሄድ ኦሬዲ ይሄ ሰውዬ በሲራ አለው ኢንሻአላህ። ልክ የሆነ ወንጀል ሊፈጽም ሲል አእምሮ ላይ ይሄ ኪታብ ይመጣበታል። ኢብኑል ቀይም እንደዛ አስቀይመው ነገረውት፣ እንደዚህ አጸይፈው ነገረውት፣ በዚህ ደረጃ ገልጸውለት طيب ምን ያክል መርዝ እንደሆነ ምን ያክል ጥፋት እንደሆነ ያውቃል። طيب ስለዚህ ሼኹ ምን አሉ? የመጀመሪያው በሲራ ያስፈልጋል። በሲራ የሚጠቅመውንና የሚጎዳውን የሚለይበት ማለት ነው። የትኛው ይበልጣል የትኛው ያንሳል የሚለውን ይለያል። ከዛ በሲራ ስራው ምንድነው የሚሰራው? በሲራ ፈዩእሲሩ ያስበልጣል፣ ይመርጣል። አዕላ የላቀውን አልመሕቡበይኒ ከሁለቱ ተወዳጅ ነገሮች አላ አድናሁማ ዝቅተኛው ላይ ለማስቀደም ያስቀድማል። ወየሕተሚሉ እና ይሸከማል፣ ይታገሳል አድና ዝቅተኛውን አልመክሩሃይኒ ከሁለቱ የተጠሉ ነገራቶችን ያ መጥፎ ነገር ይችላል። ለምን? ሊየኽሉሳ ለመዳን ነፃ ለመሆን ሲል ሚን አዕላሁማ ከሁለቱ ከከፍተኛ ጥፋቶቹ ለነሱ ነፃ ለመባል ሲል ትንሹን ይችላል። طيب ምንድነው የሚሉት ራሳቸው ኢብኑል ቀይም መን አራደ ራሐ ተረከ ራሐ ይላሉ። በጣም ይገርመኛል ንግግራቸው። ሹፍ መን አራደ ራሐ ተረከ ራሐ ረፍትን የፈለገ ረፍትን ይተዋል። ምን ማለት ነው? ዘላለም ወይ ደግሞ ዘላቂነት ያለውን ስኬት የፈለገ ጊዜያዊ የሆነን ደስታ ይተዋል። ይህ ቃዒዳ ነው። ይህ በዱንያም ሆነ በአኼራም በመጨረሻውም ይሄ ቃዒዳ መሰረት ነው ማለት ይቻላል። ሁልጊዜ መጨረሻቸው መጀመሪያቸው ላይ ብዙ ልፋት የሌለባቸው ብዙ ውጣ ውረድ የሌለባቸው አልጋ ባልጋ ነገራቶች የሆነባቸው መጨረሻ ላይ ደግሞ ነገራቶች ይከብድባቸው ህግ ነው። መጀመሪያ ላይ ግን ብዙ ችግሮችን ያሳለፉ ብዙ መሰናክሎችን ያለፉም መጨረሻቸው ያምራል፣ ረፍት ይሆናል። طيب ልክ እንደዚሁ ወንጀልም እንደዚሁ መጀመሪያ ላይ በደንብ ታሳልፋለህ፣ ስሜትህን አሸንፈ፣ መጨረሻ ላይ ግን ረፍት ይሆናል፣ ስኬት ይሆናል፣ ትዳርህ የተስተካከለ፣ ህይወትህ ያማረ የሰመረ ይሆናል ማለት ነው። ስለዚህ በሲራ ሲሉ ይህ ነው ስሌት ማለት ነው። በሁለት ተወዳጅ መካከል ዚና ማድረግ ስሜትን ስለሚያረጋ ደስ ይላል፣ ጀነት መግባትም ደስ ይላል። ግን የቱ ይበልጣል? ጀነት ይበልጣል። ፈዩእሲሩ አዕለል መሕቡበይኒ ማለት ይህ ነው። በሁለት የተጠሉ ነገሮች መካከል ለምሳሌ ዚናን መተው ይከብዳል አይደል? ለነፍስያ طيب ጀሃነም መግባትም እጅግ አሰቃቂ ነው፣ የሚፈልግ የለም፣ ከባድ ነው። ግን የቱ ይከፋል? ጀሃነም መግባቱ ይከፋል። ስለዚህ ከጀሃነም ለመዳን ሲል ዚናን የመተው ስቃይን እመርጣለሁ እሸከማለሁ ይላል። ወየሕተሚሉ አድነል መክሩሃይኒ ማለት እሱ ነው። ከሁለቱ መጥፎ ያነሰውን ይሸከማል። طيب በሲራ ስራው ይህ ነው፣ ማመዛዘን ነው። በነገራቶች መካከል ያነጻጽራል።
ወሃዛ ይህ አሉ ይህ ተግባር መልካሙን መልካም መጥፎን መጥፎ ብሎ መተው መለየት ኻሰቱል ዐቅል የዐቅል መለያ ነው። የሰው ልጅ ሰው ያስባለውም እሱ ነው። ወላ ዩዐዱ አይቆጠርም ዓቂለን ዐቅለኛ ዐቅል አለው ተብሎ አይቆጠርም። መን ካነ የሆነ አካል ቢضድ ዛሊከ በዚህ በተቃራኒ የሆነ ሰው በል እንደውም ቀድ ተኩኑ ትሆናለች አልበሃኢሙ እንስሳ አሕሰነ ሓለ ሚንሁ ከሱ የተሻለ ትሆናለች እንስሳ ማለት ነው። ጠይብ ሱብሓነላህ እንስሳ እንኳ ወደሆነ መጥፎ ነገር ስትገፏት አትሄድም አይደለ? ግን የሰው ልጅ እንዴት ተገልጾለት ያንን ወንጀል ደጋግሞ ሰርቶት ብዙ አሳልፎበት አልቅሶበት ደግመኛ ደግሞ ሄዶ ይደግመዋል። ዋضح በል ትእሲሩነ አልሐያተ አዱንያ ወልአኺረቱ ኸይሩን ወአብቃ አላህ እንደነገረ። ጠይብ የዱንያን ህይወት ታስቀድማላችሁ የሰው ልጅ ተፈጥሮ ግን ወልአኺረቱ ኸይሩን ወአብቃ አኺራ ግን በላጭና ዘውታሪ ነው። ዋضح ነዓም ቃለ አሳኒ ሁለተኛው አሉ አሳኒ ሁለተኛው ቁወቱ ዐዝሚን ወሰብሪ ሱብሓነላህ። ይሄ ደግሞ በጣም የሚገርም የሆነ ርዕስ ነው። ሁለተኛው ከዚህ የምንወጣበት ይህ ሰውዬ አሁን በሲራ አለው። እሺ ነዓም በሲራ ብቻውን ግን ምንም አያደርግም። ምን ያስፈልጋል? ቁወቱ ዐዝሚን ወሰብሪን የቁርጠኝነት ጥንካሬ ያስፈልጋል። ወሰብሪን የትዕግስት ጥንካሬ ያስፈልጋል። የተመከኑ የሚችልበት አቅም የሚፈጥርበት በዚህ በጥንካሬው ሚን ሃዘል ፊዕሊ ወተርኪ ይህን ነገር ከመተግበርም ሆነ ከመተው ላይ የሚያስፈልገው ዐዝምና ሰብር ያስፈልገው። አንድ ወንጀል ስትተው ብዙ ነገራቶች ይፈታተኗቸዋል። ጠይብ ግን ምን ያስፈልጋል? ቁወቱ ዐዝሚን ወሰብሪን ዐዝምነት ያስፈልጋል፣ ቆራጥነት። ፈኢዛ ዐዘምተ ፈተወከል ዐለላህ። ከዛ ሰብር ደግሞ ያስፈልጋል። ብዙ ነገሮች ይመጡባችኋል። ወደዛ ወንጀል እንድትመለሱ የሚያደርጓቸው ነገራቶች ሊኖሩ ይችላሉ። ያን እንችላችሁ ማለፍ ይኖርባል። ጠይብ ኢብኑል ቀይም ረሒመሁላሁ ተዓላ እንደሚሉት አንድ ወንጀል የሚከብደው ልክ መጀመሪያው አካባቢ ላይ ነው። አንድ ወንጀል ለመተው የሚከብዳችሁ ከዛ በኋላ ቀላለሁ ልክ እንደ ህፃን ልጅ ነው ይላሉ። ከወንጀል የሚተው ሰው ልክ እንደ ህፃን ልጅ መጀመሪያ አካባቢ ላይ ጡት ሲጥል አይታችሁ ከሆነ ያለቅሳል አይደለ? በጣም እንቅልፍ እምቢ ይለዋል፣ ይረበሻል፣ ምን ይላል። ከዛስ በኋላ ጡት ከጣለ በኋላ እናት ጡቱ ላይ ሬት አርጋ የሚመር ነገር አርጋ ምናምን ትሰጠዋለች አይደል? ግን ከ5 ቀን ከ6 ቀን በኋላ ይሄን ጡት ና ቶሎ ወተት ጥባ ብትለው እናት ልጅ ይቀበላል? በፍጹም አይቀበልም። በል ያን ጡት ይጠላል። ካካኑ ነው የሚላት እናት። ሀከዘ ለመዓሲ ወንጀልም እንደዚህ ነው። መጀመሪያ ላይ ታለቅሳላችሁ ያን ነገር ለመተው፣ ከዛ ሱስ ለመውጣት ብዙ ቻሌንጆችን ታልፋላችሁ። ብዙ ነገራቶች ስራ ልትቀሩ ሁሉ ትችላላችሁ። ስራ ሊያስጠላችሁ ይችላል። ሰው ሊያስጠላችሁ ይችላል። ቂርአን ሊያስጠላችሁ ይችላል። ሐታ ዒባዳዎች ሊያስጠላችሁ ይችላሉ ፈርድ የሆኑ። ግን ከዛ በኋላ ግን ነፍስያችሁ ወደዛ ወንጀል ተመለስ እንኳን ብትሉት አይመለስላችሁም። ልክ እንደዚህ ይሳለች ይሆናል ይላሉ ኢብኑል ቀይም ረሂመሁላሁ ተዓላ። ዐዝም ሲኖር ሰብርም ያሉት እሱን ነው። የሚያገኝህ ቻሌንጅ ስላለ ነው መታገስ አለብህ እያሉ ያሉት። የሚያገኝህ ፈተና ስላለ። ጠይብ አያችሁ፣ የመጀመሪያው መሳሪያ በሲራ ነው አለ አይደል? ግን እውቀት ብቻውን ዋጋ የለውም። እውቀት ስላወክ ብቻ አይደለም። ስንት ሰው አለ ይህ እየሰራ ያለው ወንጀል እንደሚጎዳው ያውቃል፣ በሲራው አለው ማለት ነው። ግን መተው ያቅተዋል። ለምን? ዚና ሐራም እንደሆነ ያውቃል፣ ግን ስሜቱን ማሸነፍ ያቅተዋል። ጠይብ ለምን? ሁለተኛው መሳሪያ ስለጎደለው ቁወቱ ዐዝም ወሰብር። ይህ ጉልበት ነው እንግዲህ ጥሩን ነገር ለማድረግ ወከዛሊከ መጥፎን ነገር ለመተው አቅም የሚፈጥርልን ይህ ነው። ልክ ሞተር ያለ ቤንዚን አይሰራም አይደለ? በሲራ ሞተር ከሆነ ሶብር ደግሞ ቤንዚን ነው ማለት ነው። አከለ ነዓም ቃለ ረሂመሁላህ ፈከሲረን ብዙ ጊዜ ማ ያዕሪፉ ያውቃል አልረጁሉ ሰውየው ያውቃል ቀድረ ተፋውቲ ልዩነትን ያውቃል ማለት በጥቅምና በጉዳት መካከል ያለውን ልዩነት መጠን ልኩን ያውቃል። ወላኪን ነገር ግን የእባለሁ ለሱም ቢላል ይከለክለዋል። ضعف ነፍሲ የነፍሱ ድክመት፣ ወሂመቲሂ የሞራሉ ድክመት፣ ወዓዚመቲሂ የቁርጠኝነቱ ድክመት ይከለክለዋል። ደካማ ነው። በቃ የሆነ ወንጀል መተው ሲፈልግ ከልብ አይደለም። አስተግፊሩላህ ወላሂ ዐዝም ከሌለ የትም አትደርሱ። የትም ሚን ሽሩጥ ተውባም እኮ አለ ዐዝም ነው አይደለ? ከተውባ መስፈርቶች ውስጥ ዐዝም ነው፣ ቁርጠኝነት። ወደዛ ወንጀል ላይመለስ መቁረጥ አለበት አይደለ? ዐዝም ነው ያስፈልጋል። ሐቂቃ ይሄ ብዙዎች በሽታ ነው። ሰውየው ሐራምና ሐላልን ያውቃል፣ ጀነትና ጀሃነምን ያውቃል፣ ጠቃሚና የሚጎዳውን ያውቃል። ያዕሪፍ ቀድረ ተፋውት ማለት ይሄ ልዩነትን መጠን ያውቃል። ግን ለምን ይወርቃል? ውስጡ ላይ ያለው የወደቀ ደካማ ስብዕና ስላለ። ضعف ነፍሲ የነፍሱ መድከም ስሜቱን መቋቋም ያቅተዋል።
ضعف همته የሞራሉ መውደቅ ትልቅ ቦታ ለመድረስ ጉጉት የለውም። ይህ ወንጀል ከስንት ነገር እያስቀረው እንደሆነ ያውቃል። طيب والله ስንቱ ነገር እያበላሸበት እንደሆነ ያውቃል። ለምን ትልቅ ቦታ የመድረስ ዓላማ የለውም። ضعف عزيمته የቁርጠኝነት ማጣት ወስኖ መቁረጥ አይችልም። ዛሬ ተዋለሁ ይላል፣ ነገ ይወርቃል። በቃ ነገ መጨረሻ ይላል፣ ነገ ደግሞ ሌላ ቀን ነው። በዚህ መካከል ወይ በሽታ አልጋ ቁራኛ ያደርገዋል። ሱብሃንአላህ طيب በዚህ ሁኔታ ላይ على اشياء ነገራቶች ላይ እንዲዘነበል ያደርጉታል። እነዚህ ነገራቶች የነፍሱ መውደቅ ቁርጠኝነት ማጣቱ على اشياء ነገራቶች ላይ እንዲዘነበል ያደርጉታል። لا تنفع የማይጠቅሙ በሆነ ነገራቶች ላይ እነዚህ ከምን የመነጩ ሚን ኺሰቲሂ ከክፋቱ ካለመርባቱ የተነሳ ወሕርሲሂ ከስግብግብነቱ የተነሳ ወወዳዓቲ ነፍሲሂ ከነፍሱ ከመውረዷ የተነሳ ወኺሰቲ ሂመቲሂ የፍላጎቱ መውረድ ኺሳ አለመርባት ነው። طيب ለምንም ነገር አለመሆን ከሱ የተነሳ ሰውየው ቁርጠኝነትና ጥንካሬ ሲያጣ ውጤቱ ምንድነው የሚሆነው? ምንም ለማይጠቅሙ ርካሽ ነገሮች ይበረከካል፣ እጅ ይሰጣል። አለመርባት አለ፣ ውርደት አለ በሱ ላይ ያለበት። ምክንያቱም ክብር ያለው ሰውማ ቆሻሻ ቦታ ላይ ሲገኝ ያፍራል። طيب አንዳንድ ጊዜ ጥሩ አእምሮ ያለው ሰው ሐቂቃ የሆነ ሐራም ማየት ሐራም መስማት ምናምን አይደለም፣ ሐታ የሆነ ቦታ ላይ ስታልፉ ይህ ቦታ ግን ለኔ ይመጥናል የሚል ነፍስ አለ። طيب ሐታ የሆነ ሰው ጋር እንኳን ስትገናኙ የሆነ ተለያዩ ሊቃዎች ሊኖሩ ይችላሉ። ይህ ቦታ ከነዚህ አይነት ሰዎች ጋር እዚህ መገኘቴ ለኔ ይመጥናል ራሱን የሚጠይቅ ሰው መኖር አለበት። ዑሉል ሂማ ሂማችሁ ከፍ ያለ ወንጀል ስትሰሩ ምን ያክል ደግሞ እንደምንወርድ ወቁ። ለዛ ወንጀል ስትሰሩ መላእክቶች እየተመለከቷችሁ፣ ምናልባት ሰዎች ደግሞ እናንተ ለሰዎች መካሪ ሆናችሁ ሹሁ ለሰዎች መካሪ ሆናችሁ እዛ ቦታ ላይ ስትገኙ ደግሞ ሰው እኔ እዛ እንደዚህ እያደረኩ ቤተሰብ አንቺ ሷሊህ ነው ብሎ የሚያምንሽ ማሻአላህ ጎረቤት ሁሉ ሲመርቅሽ ልጆችሽን ልክ እንዳንቺ ያደርግልን። ማን ነው ደስተኛ የሆነ ሰው አለ እንደኔ ቢሆንልኝ ልጁ ብሎ? طيب የኔ ልጅ እንደኔ እንዲሆን አልፈልግም ራሴን ስለማቅ። طيب ሰው ግን አላህ እንዳንተ አይነት ልጅ ይስጥህ ሊል ይችላል። አላህ ስለዚህ ራሳችንን እንጠይቅ ይገባል። ምን እያደረገ በደብቅም በግልጽ ምን እየሰራን ነው? ዋህ ነዓም። ስለዚህ ከዚህ ነገር ከምንወጣበት ሼኹ ከጠቀሷቸው ነገራቶች ውስጥ ምንድነው የመጀመሪያው የጠቀሷቸው መፍራት መኖር ይኖርበታል። ልቡ ባዶ መሆን የለበትም። طيب ወከዛሊከ ከዚህ በኋላ ከዚህ ወንጀል በኋላስ ምን ይከሰታል? ምንድነው የማገኘው ጥቅም? ደስታ ነው ወይስ ሐዘን? طيب ወከዛሊከ ነፍሳችን ከፍ ያለ መሆን አለበት። ዓዝም መኖር አለበት። ቁርጠኝነት እኛ ጋር ሊኖር ይገባል ማለት ነው። نعم قال رحمه الله فصل الشرك في المحبة. الشرك في المحبة بمحبة بودتا يمكسد شيء إذا عرفت باوك جزي أو دمو كاوك إذا عرفت كاوك هذه المقدمة يهنن مقبيا كزفتي التبرارون يلبهنيتا كاوك فلا يمكن أي تشالم أي هون أن يجتمع للسباسب في القلب بقلب وسط حب المحبوب أعلى يلؤلو توداش فكر يا الله فكرنا وعشق الصور يا مسلوش فكر مالت عشق الصور እንዳልኳችሁ ወንድ ልጅ ለሴት ልጅ ያለው ድንበር ያለፈ ፍቅር ብቻ ጾታዊ ፍቅር ነው። እሺ አብረው ሊሰባሰቡ አይችሉም አበደን በፍጹም። የአላህ ውደታና የሌላ ሰው ድንበር ያለፈ ፍቅር ቀልብ ውስጥ አብረው ሊሆኑ አይችሉም። በልሁማ እንደውም እነሱ ضدان ሁለት ተቃራኒዎች ናቸው። ላየተላቂያን የማይገናኙ የማይጣጣሙ ሁለት ተቃራኒዎች ናቸው። በል እንደውም ላቡደ ግድ ይላል አይቀርም አዩኽሪጀ ማስወጣቱ አሐዱሁማ አንድኛቸው ሳሒበሁ ባልደረባውን ሌላኛውን ማስወጣቱ አይቀርም። እሳትና ውሃ አብረው መሆን አይችሉም። የአላህ ውደታና የሌላ ሰው ፍቅር አብሮ ቀልብ ውስጥ ሊሆን አይችልም። አላህ በአንድ ሰው ቀልብ ላይ ሁለት ልብን አላደረገም፣ አንድ ልብ ነው ያለው። ሚሞሪ የሚችለው 4GB ከሆነ 4GB ላይ 4GB ላይ ነሽዳ ጭናለሁ ከዛ በላይ ደግሞ ያለውን ነገር ቁርአን ጭንበታለሁ ብትል አይሆንም። በነሽዳ ሞልተው ቁርአን ሊቀበል አይችልም። طيب لابد أن يخرج أحدهما صاحبه አንደኛውን ያስወጣው فمن كانت የሆነች قوة حبه የፍቅሩ ኃይል ጉልበቱ كلها ሁሉም ሙሉ ለሙሉ للمحبوب أعلى ለዛ ለልዑሉ ተወዳጅ ማለት ነው ለአላህ የሆነች الذي يا الله محبة ما سواه ከሱ ውጭ ያለውን ነገር ፍቅር ከሱ ውጭ ያለውን ነገር ማፍቀር ባጢለቱን ከንቱ ባጢል የሆነ ወዐዛቡን ቅጣት የሆነ አላ صاحبها በባልተቤቱ ላይ ማለት በወዳጁ ላይ طيب ሙሉ ለሙሉ ውደታው ለአላህ የሆነ ሰው ኃይሉ በአጠቃላይ የውደታ አቅሙ ለአላህ ብቻ የሆነ ሰው
صرفه ذلك صرفه يملسوال يطبقوال ذلك يا مالت يا الله فكر عن محبتي كمودد ما سواه كالله وجه ያለን ነገር ከመውደድ ይጠብቀዋል የሚገርም ፋኢዳ ነው ሱብሃንአላህ አላህን በሙሉ ልብህ ስትወድ ሙሉ ለሙሉ ለአላህ ታዛዥ ስትሆን ያ ውደታ ከሐራም ፍቅር ይጠብቃል ስለዚህ ሐራም ፍቅር ላይ በፍቅር ላይ የሚሰቃይ ጋሊቡ ብዙሃኑ ምንድነው ከአላህ የራቀ ምክንያቱም ባዶ ቤት ነው አይደለ ሌላ ነገር ሊይዝ የሚችለው ባዶ ሚሞሪ ነው አይደለ ሌላ ነገር ሊይዝ የሚችለው መጀመሪያ በአላህ ፍቅር የሞላ ሚሞሪማ በፍጹም ሊቀበል ይችላል طيب ግን ባዶ ነውና ከአላህ ፍቅር ባዶ ነውና ክፍተቱን አገኝቶ ገባ نعم وإن أحبه ቢወደውም እንኳን ማለት ሌላን ነገር ቢወድም እንኳን لم يحبه አይወደውም إلا لأجله ለርሱ ብሎ እንጂ ለአላህ ብሎ እንጂ ይልብ ولكونه እንደዚሁም በመሆኑም ጭምር ቢሆን እንጂ የሚወደው ያ ነገር ወሲለተ ለሁ ለርሱ መዳረሻ መንገድ ወሲላ ስለሆነ ነው ወዴት ኢላ محبته ወደ እርሱ ፍቅር ወደ አላህ ፍቅር መዳረሻ ስለሆነ ነው ቢወደውም ለአላህ ብሎ ሙሉ ለሙሉ ልቡን የሰጠ ሰው ልቡ በአላህ ፍቅር የሞላ ሰው ሌላን አይወድም ሌላን አካል እንኳን ቢወድ ያንን አካል የሚወደው ለማን ብሎ ነው ወደ አላህ ውደታ ያደርሰኛል ብሎ ነው ሱብሃንአላህ አው ቃጢዐን ለሁ ወይ ደግሞ ለርሱ ቆራጭ ስለሆነ ነው የሚወድ ከልካይ ስለሆነ ነው ጋሻ ስለሆነ ነው አማ ይضاد ከሚጻረን ነገር محبته ፍቅሩን የአላህን ፍቅር ከሚጻረን ነገር ይዘጋልኛል ይሰው ይጠቅመኛል طيب وينقضها ከሚያፈርሰው ነገር ስለሚጠብቀው ነው ያንን አካል እንኳን የሚወደው واضح ምን ማለት ነው አንድ ሰው ከአላህ ውጭ ያለን አካል ቢወድ እንኳን ያንን አካል የሚወደው ለአላህ ውደታ እንዳደርሰው ነው ጥቅሙ ዓላማው የአላህን ፍቅርም ለመጨመርና ለማግኘት ነው ወይ ደግሞ ከአላህ ፍቅር የሚያግደውን ነገር እንዲከላከልለት واضح نعم قال والمحبة الصادقة እውነተኛ የሆነ ፍቅር تقتضي ግድ ትላለች ትጠይቃለች تقتضي ግድ ትላለች توحيد المحبوب ተወዳጁን በብቸኝነት መነጠልን ትይዛለች ግድ ትላለች ማለት አላህን ማለት ነው ምን ማለት ነው ወአላ ይሽሪከ እና ለማጋራትን በይነሁ ወበይነ ገይሪሂ በገይሪሂ በርሱና በሌላ መካከል አለማጋራትን في محبته በውደታው ላይ በፍቅሩ ላይ واضح አላህን ወዳለሁ የሚል ሰው በሱ ውስጥ ሌላ ውደታ መግባት የለም طيب ልጆችን እየወደድን ሚስቶቻችንን እየወደድን ያን አይደለም እያወራን ያለ طيب نعم ይሄ እንዳውም ግዴታም ነው طيب ማለት የሰው ልጅ ተፈጥሮ ነው ምግብ ልትወድ ትችላለህ የተራበ ሰው የጠማው ሰው ውሃ ሊወድ ይችላል ይፈልጋል ባል ሚስት ባሏን ግን ወደ ዕሽቅ እንዳይሄድ ነው ዕሽቅ ቅድም እንዳልነው ድንበር ያለፈ ከአቅም በላይ የሆነ ፍቅር አላህን የሚያስረሳ እንዳይሆን ማለት ነው نعم قال رحمه الله والله سبحانه ጥራት የተገባው ጌታችን አላህ خلق ፍጥረታቶችን ፈጠረ لعبادته وحده እርሱን በብቸኝነት ለማምለክ ፈጠራቸው لا شريك له በርሱ አጋር ሳይኖረው التي هي እሷም ይህች ዒባዳ ማለት ነው أكمل أنواع المحبة أكمل እጅግ ሙሉ የሆነች أنواع المحبة ከፍቅር አይነቶች ሁሉ ሙሉ የሆነች ናት مع أكمل በፍጹም ከሆነ ጋር طيب مع أكمل ፍጹም ሙሉ ከሆነ ጋር أنواع الخضوع የመተናነስና والذل ራስን ዝቅ የማድረግ አይነቶች ጋር የተጣመረች ስትሆን ይህ ትልቅ የሆነ ዒባዳ ነው وهذا هو ይህ እርሱም ነው حقيقة الإسلام የእስልምና ትክክለኛ ምንነት የእስልምና ሐቅም እሱ ነው التي ያቺ የእስልምና لا حقيقة الإسلام የእስልምና ትክክለኛ ምንነት وملة إبراهيم የኢብራሂም መንገድ የሆነችውም የኢብራሂም ሃይማኖት የሆነችውም ይህች ናት التي ያቺ መንገድ من رغب عنها ከሷ ያፈነገጠ فقد سفه نفسه برغتم نفسون አጃጅሯል قال تعالى الله من አለ ومن يرغب ማን ነው የሚያፈነግጠው عن ملة إبراهيم ከኢብራሂም መንገድ የሚያፈነግጠው ማን ነው አይ የለም ማለት طيب إلا ቢሆን እንጂ من سفه نفسه ነፍሱን ያጃጃለ ነፍሱን ያቀለ ቢሆን እንጂ ከኢብራሂም መንገድ የሚያፈነግጠው ማን ነው ወለቀድ በርግጥም اصطفيناه መረጥ ነው في الدنيا በዱንያ ላይ መረጥ ነው وإنه السم في الآخرة በመጨረሻው በአኺራ لمن الصالحين ከደጋጎች ነው إذ قال له ባለው ጊዜ ربه ጌታው አላህ أسلم አለው ለአላህ እጅግር ስጥ ለአላህ ታዘዝ አለው قال ነብዩላህ ኢብራሂም ምን አሉ አስለምቱ ለረቢል ዓለሚን ለዓለማቱ ጌታ እጅግር ሰጥቻለሁ አሉ ታዝዣለሁ አሉ
ወወሳ አደራ አለ ቢሃ በዚች ከሊማ በዚች ንግግር ኢብራሂም በኒህ ልጆቹን አደራ አለ። ወያዕቁቡ ያዕቁብም እንደዚሁ አደራ አለ። ያ በኒየ ልጆች ሆይ አለ ኢነላሃ አላህ የስጠፋ ለኩም ለእናንተ መረጠላችሁ አዲነ ሃይማኖትን መረጠላችሁ። ፈላ ተሙቱና አትሙቱ ኢላ ወአንቱም ሙስሊሙን እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አለ። አምኩንቱም ወይንስ ነበራችሁ ሹሃዳአ የተጣዳችሁ የተገኛችሁ ኢዝ ሐደረ ያዕቁቡል መውት ያዕቁብ ሞት አፋፍ ላይ በሆነ ጊዜ ኢዝ ቃለ ሊበኒህ ለልጆቹ በሚል ጊዜ ማ ተዕቡዱና ምንን ታመልካላችሁ ሚን ባዕዲ ከኔ በኋላ ቃሉ አሉ ነዕቡዱ እናመልካለን ኢላሃከ የአንተን ጌታ ወኢላሃ አባኢከ የአባቶችህንም ጌታ ኢብራሂመ የኢብራሂምን ወኢስማዒለ የእስማዒልን ወኢስሐቀ የኢስሐቅን ጌታ ኢላህን ዋሒዳ አንድ አምላክ ሲሆን እሱን እናመልካለን። ወነሕኑ ለሁ ሙስሊሙን እኛም ደግሞ ለሱ ለአላህ ፍጹም ታዛዦች። ወሊሃዛ ለዚህም ካነ ሆናሉ ሚን አዕዘሚ ዙኑብ ከወንጀል ሁሉ ትልቁ ዐንደላህ አላህ ዘንድ አሽርኩ ሽርክ ሆነ። ወአስሉ ሽርኪ ቢላህ የሽርክ መሰረቱ ወአስሉ ሽርክ ቢላህ በአላህ ላይ የማጋራት መሰረቱ የሽርክ መሰረቱ አልኢሽራኩ ቢሂ በአላህ ላይ ማጋራት ነው። ፊል መሐበቲ በውደታ ላይ ከማ ቃለ ተዓላ ልክ አላህ እንዳለው ወሚነ ናስ ከሰዎች አለ አላህ መን የተኺዙ የሚይዙ ሚን ዱኒላህ ከአላህ ስብሓነሁ ወተዓላ ውጭ አንዳደን ቢጤዎችን የሚይዙ አሉ። ዩሒቡነሁም ይወዷቸዋል ከሑቢላህ ልክ አላህን እንደሚወዱ ይወዷቸዋል። በፊት እንዳሳለፍነው ሁለት ትርጉም አለው። ዩሒቡነሁም አማልክቶቻቸውንም ይወዳሉ፣ ከሑቢላህ አላህን እንደሚወዱ አላህንም ይወዳሉ አማልክቶቻቸውንም ይወዳሉ። ወይም ደግሞ ዩሒቡነሁም ይወዷቸዋል ከሑቢላህ አማኞች አላህን እንደሚወዱት። ግን ወለዚነ አመኑ እነዛ ያመኑትማ አሸዱ ሑበን ሊላህ ለአላህ ያላቸው ውደታ ብርቱ ነው። ወልመቅሱዱ ዋናው ነጥብ አሉ ዋናው ነገር አሉ አነ ሐቂቀተል ዑቡድያ ትክክለኛ የሆነው አምልኮ ባርነት ማለት ነው። አነ ሐቂቀተል ዑቡድያ ትክክለኛው የሆነው ባርነት ለአላህ ባሪያ መሆን ላ ተሕሱሉ አትገኝ መዐል ኢሽራኪ ቢላሂ ፊል መሐበቲ በአላህ ላይ በውደታ ከማጋራት ጋር በፍጹም አትገኝም። ቢኺላፊል መሐበቲ በዛ ውደታ ተቃራኒ ግን ይህንኛ አይካተትም። ቢኺላፊ በተቃራኒ አልመሐበቲ ሊላህ ለአላህ ብሎ በመውደድ ተቃራኒ ለአላህ ብሎ መውደድማ እንዳውም ሚን ለዋዚሚል ዑቡድያ ነው ከባርነት አብሮ ከሚይዘው ለዋዚም ነው። ቢኺላፊ በተቃራኒ ነው በተለየ መልኩ ነው። አልመሐበቲ መውደድ ሊላህ ለአላህ ብሎ በዛ ተቃራኒ ነው። ፈኢነሃ ምክንያቱም እች ለአላህ ብሎ መውደድ ሚን ለዋዚሚል ዑቡድያ ከአምልኮ የማይነጠሉ ክፍሎች ናቸውና ወሙጂባቲሃ ካስገዳዶቿም ነው ለአላህ ብሎ መውደድ። ይህ እንዳውም ሚን ለዋዚሚል ዑቡድያ ነው። እሱን አይደለም እያልን ያለን። ፈኢነ መሐበተ ረሱል ምክንያቱም ረሱሉን ሰለላሁ ዐለይሂ ወሰለም መውደድ በል ተቅዲሙሁ ፊል ሑቢ እንዳውም ከሁሉም ነገር እሳቸውን ማስቀደም በውደታ አለል አንፉሲ በነፍሶች ላይ ወልአባኢ ከአባት በላይ ወልአብናኢ ከልጆችም በላይ ረሱሉን ሰለላሁ ዐለይሂ ወሰለም በውደታ ማስቀደም ላ የቲሙል ኢማኑ ኢላ ቢሃ ላ የቲሙ ሙሉ አይሆንም። አልኢማኑ ኢማን ሙሉ አይሆንም ኢላ ቢሃ በሷ ቢሆን እንጂ ከሁሉም ነገር በላይ ረሱሉን ሰለላሁ ዐለይሂ ወሰለም መጀመሪያ አላህን ከወደድን በኋላ ማለት ነው። ረሱሉን ሰለላሁ ዐለይሂ ወሰለም ሐታ ከነፍሶቻችን ዑመር ረዲየላሁ ዐንሁ ይመስለኛል አንቱ የአላህ መልእክተኛ እወዶታለሁኝ ከኔ ሲቀር ማለት ከኔ በላይ ግን አልወደሁትም ከነፍሴ በላይ አልወደሁትም ሲላቸው ዑመር እስኪ ኢማንን ተመልከት አሉት። አላመንክም አሉት። ዑመር ትንሽ ቆየት ብሎ መጣና አንቱ የአላህ መልእክተኛ ከሁሉም ነገር በላይ እኔ ዘንድ ተወዳጅ ናችሁ አላቸው። አልአን ያ ዑመር አሁን ነው ዑመር አለ አሁን ነው ያመን ከሁሉም ነገር በላይ ተወዳጅ መሆን አለባቸው ረሱል ዓለይሂ ሰላቱ ወሰላም። ኢዝ መሐበቱሁ ምክንያቱም ረሱሉን ሰለላሁ ዐለይሂ ወሰለም መውደድ ሚን መሐበቲላህ አላህን ከመውደድ ነው። ወከዛሊከ ልክ እንደዚሁ ኩሉ ሑብን ፊላህ በአላህ የሆነና ወሊላህ ለአላህ የሆነ በአላህ መንገድ ላይና ለአላህ የሆነ ውደታ ሁሉ ልክ እንደዚሁ ሚን ለዋዚሚል ዑቡድያ ወሙጂባቲሃ ይሆናል ማለት ነው።
وفي الحديث الذي في السنن رسول عليه الصلاة والسلام من أحب لله لالله بلو يوددالو وأبغض لله لالله بلو يتألى وأعطى لله لالله بلو يسد ومنع لله لالله بلو يكلكل فقد استكمل الإيمان برقتم إيمانا ملو أدرك لالله بلو مودد لالله بلو متلات الولاء والبراء راسون يشاله تلك مسارة يا أهل السنة والجماعة مليا مسارة. نعم فإن هذه المحبة نزه ودتاوች ለአላህ ብሎ መውደድ من لوازم ከግዴታዎች ናቸው የማይነጠሉ ክፍሎች ናቸው من لوازم አብሮ ከሚመጡ ናቸው محبة الله አላህን ከመውደድ وموجباتها እሷም ከምታስፈርደው ነገር ውስጥ ነው ማለት ነው وكلما كانت أقوى ጠንካራ በሆነች ቁጥር ይህች ውደታ كان أصلها كذلك መሰረቷም ልክ እንደዚህ ይሆናል طيب ለአላህ ብሎ መውደድ እዚህ ውስጥ አይካተትም እያለ ነው ያለው ኢብኑ القيم رحمه الله ለአላህ ብለን የምንወደው ወንድማችን ለአላህ ብለሽ የምትወጃት እህትሽ ያ እዚህ ውስጥ አይካተት እያወራን ያለነው ስለ ዒሽቅ ነው ለማለት ነው ኢንሻአላህ ቀጣይ ላይ በደንብ የፍቅር አይነትን ደግሞ በደንብ እዛ ላይ ስለሚደግሙት እዚህ ጋር እናቆማለን አላህ Subhanahu Wa Ta'ala በሰማነው የምንጠቀም አላህ ያድርገን ቀልባችንን በሱ ፍቅር አላህ ይሙላልን አላህ Subhanahu Wa Ta'ala መልካምን ሁሉ አላህ ይወፍቀን ያፈቀሩትን ለመርሳት የሚቸገሩ ሁሉ እህት ወንድሞች አላህ የተሻለ ነገር አላህ ይተካላቸው መልካም ትዳርን አላህ ይወፍቃቸው سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك